እኔ በጣም ከማደንቃቸው ተዋናዮች መካከል አንዱ አንተ ነህ። አንተ ደግሞ በጣም የምታደንቀው ተዋናይ ማን ነው? እንግዲህ ሪሌቲቭ ነው፣ አንጻራዊ ነው አድናቆት። እኔ የኔ ሲኒየሮች ማደንቃቸው አሉ። ጌትነት እንየውንና ተፈሪን ምንም ነገር መልካም ነገር ሳይ ምን ነው ለነሱ በሆነ ነው የምለው። ሽልማት ለምሳሌ ምን ነው እነሱ ሳይሸለሙ እኔ እንዴት ተሸለምኩ? እነሱ እያሉ ታላላቆቻችን ደግሞ የነሱ ሙሉ በኩል ይሄ ነው። ገጣሚዎች ናቸው፣ ተርጓሚዎች ናቸው፣ ደራሲዎች ናቸው፣ ተዋንያን ናቸው፣ ዳይሬክተሮች ናቸው፣ ፊልም ይተውናሉ። ተፈሪ በተለይ ጋዜጠኛ ነው፣ ተመራማሪ ነው ተፈሪ ዓለሙ። እና እነኚህ እያሉ እንዴት ነው እኔ የምሸለመው? እንዴት ነው የህይወት ዘመን የምንት ዘመን መባለው ላለው እኔ ለነኚህ ቅድሚያ ሰጣለሁ። ሌላው እንዲሁ ራሱን የሚደብቅ ሆነ እንጂ አስታጥቃቸው ይሁን አለ የኔ ሲኒየር ነው እሱም አስታጥቃቸው ይሁን። በተረፈ ግን በዚህ ሙያ የተሰማሩ በሙሉ በተለይ ታለንት ያላቸው በዚህ ሙያ የተሰማሩ በሙሉ መስዋዕትነት ከፍለው የህይወት ዘመናቸውን በዚህ ሙያ ላይ የሚያሳልፉ የኪነ ጥበብ ባለሙያዎችን በሙሉ አደንቃለሁ። አንድ በህይወት የሌለ ሰው ግን የሚተካልኝ ሰው የለም። ማን ነው? ግርማዬ መኮንን ይባላል። ግርማዬ መኮንን መስከረም 7 1983 ዓ.ም ነው የሞተው። የኛ ታላቅ መምህር፣ ኮሜዲ ብትለው ትራጀዲ ብትለው ፋርስ ብትለው የማይችለው አይነት የትወና ስታይል የለም። ቁጭ ነው የሚያደርገው። እኔ ነኝ ብቁ ተዋናይ፣ እኔ ነኝ ምርጥ ተዋናይ የሚልን ሰው ሁሉ የሚያስንቅና አፍ የሚያስከፍት ተዋናይ ነበር። በዚህ ላይ ግሩም መድረክ መሪ፣ ግሩም ገጣሚ ነበር። ይሄ ሰውዬ ባጭር ተቀጨ በ83 ዓመተ ምህረት። ብዙ ወጣቶች እርግጠኛ ነኝ እዚህ ያሉ ወጣቶች ምናልባት 35 36 የሞላቸው ወጣቶች እንኳን ቢሆኑ ግርማዬን አያውቁትም። ምክንያቱም 35 36 ዓመት ሆኖታል ከሞተ። እኔ ግን እድለኛ ሆኜ አብሬው የመስራት እድል ሁሉ ገጥሞኛል። ከሱራፌል ጋር ተመሳሳይ ጊዜ ነው የሞቱት? እያጎኑ ነው የሚተውነው ሱራፌል። ሱራፌል ግንቦት 20 ነው የሞተው፣ ግንቦት 19። ግርማዬ መኮንን ግን ከሱ ወደ 8 ወር ቀድሞ መስከረም ላይ ነው የሞተው። የሚገርሙ ሁለት ተዋንያን፣ በጣም ምርጥ ተዋንያን ናቸው። ለእኔ ግን ግርማዬን የሚያክል አይሆንልኝ። ነፍስ ይማር ብለናል።